ሜዲካል ጋር በተያያዘ ግንኙነት ያለው ሰው ተሳል ላይ ይመለከታል። ከፋርማሲ ጋር በተገናኘ ፋርማሲ ነው የጨረስኩ። ፋርማሲ ደረሽ። 5 የቤተሰብ አባል ያለበት ቤት ታውቂያለሽ? የሲስተር ልጆች 3 ናቸው። ያ በቃ 5 ናቸው። እዛ ነው የኖርኩኝ። ፋሚሊን የሚመታና የሚበትን ስፒሪት ከዘር ላይ መታለው። አሜን አሜን። የገባሽ ነው ማውራሽ? yes ትዳር ሰምቲንግ እንደዚህ ነገሮች የሚመታ ስፒሪት ይመለከታል። ሌላ ነጭ ጋውን የለበሰ ፐርሰን ከጀርባሽ ቆሞ ይመለከታለሁ። ትንቢታዊ ዲክሽነሪ ከዚህ በፊት በማስተማር ጉዳይ ላይ ስራ ይሰራ የነበረ ሰው ተቻለ ላይ አባትሽ ሜዲካል ጋር በተያያዘ ግንኙነት ያለው ሰው ተቻለ ላይ ይመለከታለሁ። ከፋርማሲ ጋር በተገናኘ ፋርማሲ ነው የጨረስኩ። ፋርማሲ ደረሽ። ምን ነው የምትሰሪው? አሁን አልሰራሁም። ስራ ይከፈት። ለሱ ነው የመጣችው። 5 የቤተሰብ አባል ያለበት ቤት ታውቂያለሽ? የሲስተር ልጆች 3 ናቸው። ያ በቃ 5 ናቸው። እዛ ነው የኖርኩኝ እኔ። አንቺ እዛ ነው የኖርሽው? ፋሚሊን የሚመታና የሚበትን ስፒሪት ከዘር ላይ መታለው። አሜን አሜን። የገባሽ ነው ማውራሽ? yes ትዳር ሰምቲንግ እንደዚህ ነገሮች የሚመታ ስፒሪት ይመለከታል። አንቺን አየው፣ ፋርማሲውን አየው። አፍተር ዛት ኤስ ፊደል በትልቁ ተጽፎ ተመለከቱ። ስፔሲፊካሊ አሁን ያልኩሽ 5 ቤተሰብ ያለበት ቤት ላይ ኤስ ፊደል እመለከታለሁ። 3 ትውልድ ወደ ኋላ ተመልሼ ኤስ ፊደል እናየው። ማን ነው? የሲስተር ባል አያቱ ማን ነው ስሙ? ሱሊቱ። ሱሊቱ ነርስ ስትሆኚ ወይም ደግሞ ሜዲካል ስትማሪ ምንድን ነው የምትለብሺው? ነጭ ጋውን ነው አይደል? ሌላ ነጭ ጋውን የለበሰ ፐርሰን ከጀርባሽ ቆሞ እመለከታለሁ። በእኔ ትንቢታዊ ዲክሽነሪ ከዚህ በፊት በማስተማር ጉዳይ ላይ ስራ ይሰራ የነበረ ሰው ተቻለ ላይ አባትሽ ምንድን ነው? አስተማሪ ነው። አሁን ያስተምራል? አሁን ጡረታ ወጥቷል። ሪታየር አድርጓል። መንፈሳዊ ዓለም ላይ ካለሁበት ቤት ወጣሁ። ካለሁበት ቤት ወጥቼ አንድ እንደ ሽሮ ከለር ግድግዳ ያለበት ቤት መንፈሳዊ ዓለም ላይ ተመለከቱ። ሽሮ ከለር አይነት ግድግዳ፣ ይሄ ብሮክን ዋይት ነው የሚባለው። እኛ ቤት የእናንተ ቤት ነው። እንደ አፓርትመንት እንደ ኮንዶሚኒየም አይነት የሆነ ቤት ለብቻ ደግሞ እመለከታለሁ። እንደ አፓርታማ የሲስተር ሰፈርም እንደዛ ነው የተሰራው። ያ በር ከፍቼ ገባሁ እና በር ከፍቼ ስገባ በቀኝ ሳይድ ላይ እንደ መኝታ ቤት አይነት ነገር ተመለከቱ። እንደ መኝታ ቤት አይነት ነገር ተመለከቱ። እኛ ቤት ነው። ወይት መኝታ ቤቱን ከፍቼ ስገባ በበሩ በግራ ሳይድ ላይ ቁምሳጥን ተመለከቱ። ቁምሳጥኑን እያየሁ ቁምሳጥኑ ላይ ሻንጣ እንደዚህ አይነት ነገሮች መንፈሳዊ ዓለም ላይ ተመለከቱኝ። 1 or 2 ሻንጣ ተቀምጦ የነበረበት ቤት ተመለከቱኝ። እንደ ድራወር የሚመስል መስታወት ያለበት ነገር መንፈሳዊ ዓለም ላይ ተመለከቱኝ። እሱ ያለው በግራ ሳይድ ከአልጋ በግራ ሳይድ አይነት ነገር ተመለከቱ። ድራወር መስታወት ምናምን ያለበት ማለት ነው። የማ ቤት ነው ቤት? እኔ ኖርኩበት። አንቺ ኖርኩበት ቤት። እዛ ጋር የተጸለየ ጸሎት ሲመስልሽ አይቻልም። አሜን። ፓሊካ ታላቬኒያ ከዚህ በኋላ የምታረጥቢው እንባ አይኖር። የምታረጥቢው ትራስ አይኖር። አሜን። እግዚአብሔር ጉብኝት ያደርጋል። አሜን። በኢየሱስ ስም መፈታት ሆነልሽ። አሜን።